ጤነኛ ሆነው መኖር እየቻሉ ነው። አንተ ማቆም የማትችለው ምን ስለሆነ ነው? ሌላ ሰው ማድረግና አድርጎ ያሳየን ነገር አንተ ቀድመ በተሸነፈ ልብ ስለምትኖር ማቆም አልችልም ትላለህ። እኔ ሱስ ማቆም አልችልም የሚል ሰውንና ያላንቺ መኖር አልችልም የሚልን አንድ ጎረምሳ አንድ አድርጌ ነው ማያቸው። አንድ ጎረምሳ አንድን ሴትን ያላንቺ መኖር አልችልም ብሎ ሲል እየፎገራት ነው። ለምን? እሷን እስኪተዋወቅ ድረስ ያለ እሷ ኖሯል እኮ። እሷን ሳያውቃት በፊት ኖሯል አይደል? ልክ እኮ እንደዚህ ነው። ሱስ እኮ የጀመርከው የሆነ ዓመት ላይ ነው። ሱስ የጀመርከው የሆነ ዓመት ላይ ነው። ታዲያ ያለ ሱስ መኖር አልችልም ብለህ ካልክ እስከዛ ድረስ እንዴት ነበር የኖርከው? ትችላለህ። ጉዳዩ አሁን አንደኛ ራስን ትወዳለህ፣ ሁለተኛ ሰነፍ ነህ፣ ሶስተኛ ምቾትን ማጣት አትፈልግም። ሱስ ማቆም የማይወዱ ሰዎች ልንገራችሁ በጣም ሰልፊሽ ናቸው፣ በጣም ሰነፍ ናቸው። ሰነፍ ናቸው፣ በጣም ሰነፍ ናቸው። የሚገርማችሁ ደግሞ ልንገራችሁ አይደለ? የመጨረሻ ደግሞ ታውቃላችሁ ፈሪ ናቸው። ሱሰኛ ይላችሁ ፈሪ ሰው ታውቃለህ ሰው ላይ ጨካኝ እንደሆነ። ሰው ላይ ጨካኝ ነው ፈሪ ሰው። ሰው ላይ ጨካኝ ነው፣ ራሱ ላይ ግን ፈሪ ነው በጣም። ይሄን ማሳያ ከፈለክ ሳዳም ሁሴንን ማሳያ ማድረግ ትችላለህ። ሳዳም ሁሴን ሰው ላይ በጣም ጨካኝ ነው። ተወሱን የሊቢያው መሪ መሐመድ ጋዳፊ ሰው ላይ በጣም ጨካኝ ነው። እርምጃ ለመውሰድ ሰው ላይ በጣም ጨካኝ ነው።